ይሄንን ኬክ አይታችሁታል? ቲክቶክ ላይና ኢንስታግራም ላይ በጣም ቫይራል ሆኗልና ብዙ ሰው ሰርቶት ወዶት ሳይ ለምን ያልሞክረውም ብዬ እኔ ደግሞ ሰርቼ ሞከርኩት። በጣም ነው የሚጣፍጠው። በጣም ቀላል ነው። አብረን እንስራ። በመጀመሪያ ለምትጾሙት በጣም ይቅርታ እጠይቃለሁ። በጾም ምድር ላይ ኬክ መስራቴ በጣም ይቅርታ። የተጠቀምኩት ኬክ ከሱቅ የገዛሁት የታሸገ ኬክ ነው። ጊዜ ስላልነበረ ቤታችን ራሳችን ኬክ ሰርተን መጠቀም እንችላለን። ኖርማል ቻክሌት ኬክ ከዛ ቆራርጠን ሳህን ላይ ጠፍጠፍ አድርገን እናስቀምጠዋለን። እዚህ ጋር እኔ ትንሽ ቀይሬዋለሁ። እነሱ የጨመሩት ቾክሌት ሚልክ ነው። እኔ ግን ቡና ስለምወድ የስታርባክስ ቡና ጨምሬ እንዘፈዝፈዋለን። ወይም ደግሞ በወተት መዘፍዘፍ እንችላለን። ከላይ የሚቀባው ክሬም ደግሞ ክሬም ቺዝ ሄቪ ክሬም ወይም ደግሞ ዊፒንግ ክሬም ከንደንስ ሚልክ ቫኒላ አድርገን በእጃችን ወይ በማሽን እንደዚህ እናዋህደዋለን። ከዛ የዘፈዘፍነው ኬክ ላይ ከላይ እንደዚህ እንቀባዋለን። አሁን ደግሞ ሁለተኛው ሌየሩ ቸኮሌቱን እንሰራለን። ቸኮሌቱን እንደዚህ አድርገን እንከትፈዋለን። ከዛ ዳብል ቦይል አድርገን እናቀልጠዋለን ማለት ነው። ወተት መጨመር እንችላለን ወይም ደግሞ ሄቪ ክሬም። እኔ የተጠቀምኩት ዊፒንግ ኩኪንግ ክሬም ነው። እናንተ ግን ወተት ብቻ መጨመር ትችላላችሁ። ከዛ እንደዚህ አድርገን ውሃ ከስር አድርገን እናቀልጠዋለን፣ እናዋህደዋለን። ኬኩ ላይ ከላይ ኬኩ ላይ እንቀባዋለን። ከዛ መልሰን ፍሪጅ ውስጥ እንከተዋለን። አሁን ሶስተኛውን ሌየር እንሰራለን። የቾኮሌት ሲሪያል እና ትንሽ የቀረችው የቻኮሌት ሶሷን አድርጌ ከዛ ከላይ ካካዋ ፓውደር አድርጌ አደባልቄ ማለት ነው። ከላይ ኬኩ ላይ እንደዚህ አድርጌ መልሼ ፍሪጅ ውስጥ ከተዋል ትንሽ ቀዝቀዝም እስከሚል ማለት ነው። ከዛ ሬዲ ይሆናል ለመበላት። በጣም ነው የሚጣፍጠው። በጣም ቀላል ነው። ሞክሩት። በጣም ነው መወዳችሁ። በጣም ነው ማከብራችሁ። የተባረከ ቀን ይሁንላችሁ። ተባረኩልኝ።